ትልቅ ነው ሰፊ ነው አንዱን ክፍል በጣም ሳሎን ነው የሚያክለው ትልቅ ነው ትንንሽ ክፍል አልተደረገም አልተቆራረጠም ማለት ነው እና 3 ክፍልና ሻወር ቤት ሽንት ቤትም አለ ኮሪደር ነው የሚባለው እሱም አለ ሲቡን ማለት ነው እና ከሱ ጋር ነው ማለት ነው ፊት ለፊቱን የኛው የምታዩትን 47 ቆርቆሮ ነው ከኋላ ተጨምሮበታል ማለት ነው ኋላ ተጨምሯል 3 ክፍል አለው ማለት ነው አንዱን ክፍል ሰፊ ነው ብያቸዋለሁኝ ሌላው ደግሞ ሻወር ቤትና ሽንት ቤቱን አንድ ክፍል አለው እሱም 45 ይሁን 47 ይሁን 45 ይሁን والله አለም እንደዛ ነው በአጠቃላይ ወደ 80 ቆርቆሮ ነው ቤቱ ሁሉም ሰው እንደዛ ሲያየው ትንሽ ቤት ነው የሚመስለው ውስጥ ሲገባ ሰፊ መሆኑን ብዙ ክፍል መሆኑን በኋላ ነው የሚያውቀው እና ሁሉም ሰው ደስ የሚለው ውስጥ ሲገባ ነው የኔ